የሆነ ሰሞን ላይ ቲክቶክ ላይ በጣም መነጋገሪያ ሆኖ ነበረ ፖፖ ይባላል እና ዛሬ ደግሞ ስለ ፖፖ ስለ አፑ ምንድነው ውስጡ ምንድነው ያለው አፑ ከኛ ምን ጥቅም ያገኛል? ምክንያቱም አንዳንድ ጊዜ እኛ የሆነ ነገር ለመስራት ወደ ሰላም ያገኛል። ምክንያቱም እኛ ኦልሬዲ ከዛ አፑ ከኛ የሚያገኘው ጥቅም እናውቃለን ማለት ነው። ለዛም ነው ሰዎች ዝም ብሎ ቢዘረቡ በቃ አንዳንድ ጊዜ አፕ 666 ነው ይባላል ምናምን ብዙ ነገር አለ። ያ ሁሉ ዛሬ እውነት ነው ወይ? አፕ ምንድነው? ያማን ነው? እንዴት ነው ከኛ ጥቅም የሚያገኘው? እኛስ እንዴት ነው እሱ የሚያገኘው የሚለውን አብራርቼ ነግራችኋለሁ ማለት ነው። ዛሬ በዋነኝነት የምናነሳው ነጥብ ምንድነው ካላችሁኝ አፑ ከኛ እንዴት ጥቅም ያገኛል የሚለውን እናወራለን። ስለዚህ ቀጥታ ወደ ቪዲዮ በመጀመሪያ አፑ መቼ መጣ መቼ ተጀመረ የሚለው ነው ማለት ነው። እንግዲህ አፑ ኢትዮጵያን አቆጣጠር ሆነ 2012 ዓ.ም መካከል ላይ ነው ላውንች የተደረገው። በኢሮፒያን አቆጣጠር ደግሞ በ2020 እስከ 20 ምንድነው ማለት ነው በይፋ የተለቀቀና መስፋፋት የጀመረው። እንግዲህ አፑ መነሻውንና ስሪቱን ያደረገው በሲንጋፖር ቢሾ ሊሚትድ በተባለ የቴክኖሎጂ ኩባንያ ነው ማለት ነው። ስለዚህ ባለቤትነቱን የምትወስደው ሲንጋፖር ናት ማለት ነው። ዛሬ ግን አሁን ግን የማሳያችሁ ምንድነው እንዴት ነው አፑ ከኛ የሚጠቀም የሚያገኘው የሚለው ስለሆነ ቀጥታ ወደሱ ነው የሚሄደው ማለት ነው። ግን አፑ አንዳንድ ጊዜ ከኛ የሚያገኘው ጥቅም የሚያገኘው እኛ አፑ ላይ ኤጀንት ወይም ሆስት ሆነን ስንሰራ ብቻ ይመስላል። ነገር ግን እንደዛ አይደለም። አፑ በብዙ ወይ ከኛ ጥቅም ያገኛል ማለት ነው። የመጀመሪያው ምንድነው ካላችሁኝ ቨርቹዋል ጊፍት ነው ባጭሩ ማለት ነው። ባጭሩ ነው ነግራችሁ ቨርቹዋል ጊፍት ነው። ቨርቹዋል ጊፍት ምንድነው ካላችሁ ለምሳሌ እኔ አዲስ ሆስት ነኝ ወይም ደግሞ የሆነ ላይቭ ስትሪም እያደረገ ያለ ሰውን አያለሁ። ላይቭ እያስተማረ ነው እያለ ነው የሚያስተምርበት መንገድ ይመቸኛል። አሊያም ደግሞ አፑ ላይ ስንገባ በረንባት ያወራችኋለሁ ኤክስቼንጅ አድርጎ ሌቭል ለማሳደግ ሲባል ያለንን ኮይን መገበያ ገንዘባችን ፖፖ ላይ ኮይን ነው እና ኮይኑን ኤክስቼንጅ እናደርጋለን እንቀያየራለን ወይም ደግሞ እንልካለን ለሰው እሱ መልሶ ይልክልናል ማለት ነው። የዛን ሰዓት ላይ ሌቭላችን በሆነ እንትን ከፍ ይላል። ወይም ደግሞ ስንወደው እንዲሁ ዝም ብለን ጊፍት እንልካለን። ጊፍቱን በምንልክበት ሰዓት ለምሳሌ 500 ምንልክ ከሆነ 350 ነው የሚገባው ወደዛ ሰው የሚደርሰው አባቻ። ከዛ ውስጥ 150 ተቆራጭ ነው ላፑ ነው የሚሄደው ማለት ነው። ስለዚህ ቨርቹዋል ጊፍት ኮሚሽን ከምንሰጠው ስጦታ ላይ ኮሚሽን በመውሰድ ራሱ አፑ አንድ ገቢ ያገኛል ማለት ነው። ሁለተኛው ደግሞ ዊዝድሮዋል ፊ እንግዲህ ፖፖ አፕ ላይ ሰርታችሁ ምን ብላችሁ ተቀምጣችሁ በኤጀንትነት ሊሆን ይችላል በሆስትነት ሊሆን ይችላል ፖይንት ተሰብስባላችሁ። ኮይናችሁ ተሰብስቦ ወደ ፖይንት ይቀየራል። ከዛ በኋላ ፖይንታችሁ 100,000 ሲሞላ ነው ዊዝድሮ ማድረግ የምትችሉ። የዛን ሰዓት ላይ ዊዝድሮ ማድረግ የምትችሉበት ሰዓት ላይ ደረሳችሁ ማለት ማውጣት ትችላላችሁ። ያስመርጣችኋል። እዚህ ጋር ስክሪን ላይ እንደማሳያችሁ ያስመርጣችኋል። በኢትዮጵያ ንግድ ባንክ ነው፣ በቴሌብር ነው ምናምን ብዙ በፔፓል ፓይነር ምናምን ብሎ ኢንተርናሽናል ማውጫ መንገዶችም አሉ። ሁሉን ነገር ያሳያችሁ። የዛን ሰዓት ላይ እናንተ ማውጣት በገንዘብ ተቀይሮ ማውጣት የምትፈልጉት ልክ ልታወጡ ስትሉ የምታወጡበትን ዊዝድሮዋል ፊ ወይም ደግሞ የማውጫ ክፍያ ብሎ ይወስዳል ማለት ነው። ስለዚህ ሁለተኛው ምንድነው ዊዝድሮዋል ፊ ነው ማለት ነው። ሶስተኛው ደግሞ ምንድነው ካላችሁ ፕሮሞሽን። ይሄ ታወቀ ምንም የማያጠራጥር ብዙ እንትኖችን ካያችሁ አፑ ብዙ ተጠቃሚ ባገኘ ቁጥር ብዙ ድርጅቶች ፕሮሞሽን ያመጣል። በዛ እንትን አማካኝነት አድላይም ሊሆን ይችላል ብዙ ነገሮች ላይ እያስገቡ ፕሮሞሽን ይሰራሉ ማለት። ስለዚህ በፕሮሞሽንም ራሱ የሚያገኘው ገንዘብ አለ ማለት ነው። ስለዚህ ይሄ ነው ባጭሩ። እንግዲህ 5 ደቂቃም በማይሞላ ቪዲዮ ነው ዛሬ ስለ ፖፖ ከኛ የሚያገኘውን ጥቅም ያስረዳችሁ። ቀጣይ ደግሞ ፓርት 1 ብለን ከፍተን አፑን ሁሉ ነገር የምንረዳ ይሆናል። ወደ ኋላ የለም። አንድ ልነግራችሁ የምፈልገው ነገር ቢኖር አፑ ለሰራበት በጣም በቃ ታፍ ከሆናችሁ ባንዴ ቡም ማለት የምትችሉበት አፕ ነው። ስለዚህ አደራ ስካም አይደለም። አንደኛ መናገር ፈልገው ስካም አይደለም ጭራሽ። ቢ ኮንሲስተንት አንድ ነገር ካለፋችሁበት ኮንሲስተንት ቋሚ ሆናችሁ እዛ ፕሌስ ካልሰራችሁ ድረስ ምንም ማግኘታችሁ። አንዳንድ ሰዎች አሉ በአንድ ሳምንት ይገባሉ፣ በሳምንት ውስጥ የሆነ ነገር ካላገኙ መልሱ ነው። ግን እንደዛ አይደለም። ኮኔክሽን መፍጠር አሪፍ ኮኔክሽን ከፈጠራችሁ
አንድ እንዳትወጡ የሚያደርጋችኋል ማለት ነው። ስለዚህ አደራ እሱን ማለት ፈልጋለሁ።